የበረሃ የከባድ መኪና ሹፌር ነኝ። ስታመጥ ካጠገቧ ለመሆን ጓጉቻ ምን ሆንሽ? እኔ ወዳ መመሽ እንዴ? ትንሽ ለየት ያለ ስሜት እየተሰማኝ ነው። ወይ እንዴት ነው የሚያደርግሽ? ምጥ ነው ወይንስ ሌላ በሽታ ነው? ምናልባት ምጥ ላይሆን ይችላል፣ ግን አንተ ፈጥነ መድረስ እንዳረሳሽ አደራ የኔ ማር። ከባሰብሽ ደግሞ ሆስፒታል ሂጂሽ። አትጨነቁልኝ። መልካም መንገድ። እሺ ታውቃለህ ደግሞ አንተ በሌለህበት መውለድ ለኔ ሞት ነው። አውቃለሁ ይኖድ። በተቻለኝ መጠን ፈጥኜ ለመምጣት ሞክራለሁ። አንቺ ብቻ ጸልይልኝ፣ ራስሽን ጠብቂ። ደግሞ ወድሻለሁ። ልጄ ማየት እፈልጋለሁ። አደራ ሳልደርስ እንዳትወልድ ብቻ። ለማለህ ለልጆችና ለቤተሰቦች መኖር ከፈለክ ፓተርኑን ክፈትና ባንክ ውስጥ ያለህን ብር ትራንስፈር አድርግ። እባካችሁ ልለምናችሁ፣ እኔ የቤተሰብ አስተዳዳሪ ነኝ። እባካችሁ ባለቤቴ ነፍሰ ጡር ናት። ታመጣላት ታመጣ ኖሮኛ አያውቅም። እኔ የለኝም ወንድሜ። ወይ አንቺ ምን ሆነሽብኝ? ኢትዮጵያ በዛ ላይ ደግሞ አባቴ አካል ጉዳተኛ ነው። እኔ የቤተሰብ አስተዳዳሪ ነኝ። እኔ ነው የሚጠብቁት። በስማም እባክህ ሚስቴ ናት። ምጧ መጥቶ ሊሆን ይችላል። ስልኩን ላንሱ፣ አስፈላጊ ነው። እባካችሁ አንቄ ልክደንህ። የለኝም ወንድሜ። ከነፍስህ አለ የምትል ይሻላል። 5 ነው 6 አካውንት እንዳለ አይቻለሁ። ሁሉንም ትራንስፈር ታደርጋለህ አታደርግም? ኧረ እኔ ገንዘብ የሚባል ነገር የለኝም፣ አካውንት የሚባል የለኝም። ባለቤትህ እንደምትሞት ልንገራት? አይ አይደለም፣ በፈጠረ በድንጋጤ ትሞትብኛለች። እባካችሁ ከቤተሰቦችህ ገንዘብን መርጠሃል። ይኸውልህ እኔ አንተን አድርገኝ መሞት አለብኝ። ምን ልሁንልሽ? እንደው እንዴት ላድርገው? ኧረ ሰው አለ። ከቤተሰብህ ገንዘብ በለጠብህ። አይዞህ አትሞትም። ልጆችህ እየጠበቁ ነው።
እንግዲህ ያለን አማራጭ በቲክቶከር በሀሳብ መስማማት ነው። ሻለቃ፣ እነኚህ ህፃናት በቲክቶክ በፌስቡክ ታይተው እርዳታ እንዲሰበሰብ በጭራሽ አይደረግም። በረሃብ ከመሞት ጎዳና መውጣት ምንም እንዳማራጭ የሚቀርብ ባይሆንም ይህን ሁሉ ቤተሰብ መበተን ግን የሰው እጅ ማየቱ የተሻለ አማራጭ ነው ብዬ አስባለሁ። የሰው ፊት እንዳያዩ ነው እሱ የሞተላቸው። እንዴት አልገባኝም። ስልኩን ወስደው አልወሰዱም እያልከኝ ነው? አዎ፣ አንድም ብር አልወሰዱባቸውም። ምክንያቱም አቶ ይሁን ከኛ አንድ እርምጃ የቀደሙ የበፊት የዳሽን ባንክ ደንበኛችን ነበሩ። ለእናንተ ለቤተሰቦቻቸው ሲሉ ጎዳና ላይ ወድቃችሁ ልመና ላይ እንዳትሰማሩ ሁሉን ነገር አመቻችተው ነው የሄዱት። ከደሞዛቸው ላይ ለረጅም ዓመታት በፐርሰንት እየቆረጡ እንዲሁም ካበላቸው ላይም በፐርሰንት እየቆረጡ ለብዙ ዓመታት ሲያስቀምጡ ቆይተዋል። አሁን ደግሞ አገልግሎታችንን ስናዘምን እሳቸውም ከኛ ጋር አብረው በመዘመን የዳሽን ባንክ የሱፐር አፕ ተጠቃሚ ነበሩ። ስልኩ ላይ ግን እንዴት አላዩትም? ስልካቸው ላይ ነበረ ግን አይታይም። እንዴት አይታይም ማለት? ለውጭ ሀገር ክፍያና አገልግሎቶች ተብሎ የተዘጋጀው የዳሽን ባንክ ቨርቹዋል ማስተር ካርድ በውስጡ አለ። ይሄ ነገር አልገባኝም። እናንተ ገብቷችኋል? ዓለም አቀፍ ተቀባይነት ያለው የኦንላይን ግብይት መፈጸም የሚያስችልና የዲጂታል አገልግሎትን ለመጠቀም የሚያስችል ለዛ አመቺ የሆነ በእጃችን እንደ ሌላ ካርድ የምንይዘው ወይ የምንጠቀምበት አይነት ካርድ ሳይሆን በስልካችን ላይ የሚቀመጥ የማይታይ ካርድ ማለት ነው። ወይ ታሪክ! ለካ ልጅ ዋዛ አይደለም። ዘምኖ ቤተሰቡን ያተረፈ። ይኸውልሽ ኢትዮጵያ፣ ለአንቺም ቢሆን የዳሽን ባንክ ቡክ አውጥተውልሻል። ባንክ ቤት ሳልሄድ ሳይወስደኝ? አዎ፣ ወደ ባንክ ሳትሄጂ በስልኩ ፎቶ አንስቶሽ ነው የባንክ ቡኩን ያወጣልሽ። ለእኔም ባንክ ሳልሄድ ነው ያወጣልኝ። ወይ ጉድ! እውነትም አንድ እርምጃ ቀዳሚ። ምን አንድ እርምጃ? 101 እርምጃ ቀደመን እንጂ